ተመችቶኛል፣ ደስ ብሎኛል። በቃ እንዲህ በፍቅር ይምጡልን እና ብዙዎች የሚሉት እሷ እንዲህ ነች፣ እሷ ልጃገረድ ነች ሆነችም አልሆነችም የራሷን ንጽህና እሷ ታውቃለች፣ የራሱን ንጽህና እሱ ያውቃል። እኔ ዛሬ ብዙ ይሄ ነው ባልልም ብዙ ነገር ያየሁት ነገር አለ፣ የገመትኩት ነገር አለ። በጣም ደስ የሚል ነው እና በዚሁ ቀጥሉበት። ላወራችሁ ሰዎችም እፈሩበት። ያው አውርተናል። በእርግጥ አደረገም ያለ ሰው ያመነ የለም እስከዛሬ። ያው የዩ ጉዳይ እሷ እንዲነች ስላለ እንዲያሳምኑን አደረጉን እና ብዙ ነገር አውርተናል። ግን ዛሬ ሁሉንም ነገር መልስ አግኝተንበታል ብዬ አስባለሁ። ሁላችንም ማለት ነው። እንደተመለሰላችሁ ለተጠራጠራችሁ ሰዎች ዛሬ መልሱን እንዳገኛችሁ እርግጠኛ ነኝ ነው የምለው። በቃ ደስ ይል ነበረ። ወደ ፕራንኩ ደግሞ ያሳቀኝ ፓርት ደግሞ ያረባክ እንደ ጀላቲ ስመጣው አድረግ ያለውባ በጣም ኤሊፖፕ ነው ያለችው። ኤሊፖፕ እና እንደገና ደግሞ አብረኸኛ ድረብላ ብርድ ልብሱን ገልጦ ራሱን ያየበት ፓርት እሱ እንደገና ደግሞ ተነስቶ መስታወት ፊቱን ያየበት። አረ ደህና ነኝ ምንም አልሆንኩም። እሺ ጨረሻውን ተቆየ እና በቃ ለማንኛውም ተመችቶኛል። ከመቶ ቴንኪዩ ስላዳመጣችሁ። ገኒ ደግሞ መልስ እንዴ ቆይ ሀኒቹ ጥያቄ አለኝ። ለምንድን ነው ሚዩት የምትይዥን? እንዴት ብለን እንሳቅ? እሺ ምንድነው ገና ሳልጨርስ ሚዩት የምትይዥው? አይደለም የምናወራው ሳይሆን የሚሳቅበት ነው ዛሬ እና እሺ አሁን እሺ ልድጋማ ፍቅር የሚያስቀው ቦታ ላይ ድገሚው። ሂጂበት ፍቅርዬ። እኔና ሁለትሽን ባናትሽ ነው መጣቅልሽ ያሉሽ እንትን ያለገውስ ራሱን ቼክ ያደረገበት ብርድ ልብሱን ገልጦ ብርድ ልብሱን ብድግ አድርጎ ሾፍ ያረጠ እኔ ብቻ ላውራ የምትለው ነገርስ ሰው ይፈላለፍ እንጂ። እሺ ገኒ አውሪ። እሺ ስለተሰጠኝ ተራው አመሰግናችኋለሁ ውዶች። እየቀረጻችሁ ነው ይሄም ወሬ ሆኖ ረበስ እና ሀይሚዬ ድሮም አስተማሪ ናት፣ ለብዙዎች መሪ ናት፣ ለብዙዎች አሪያ የሆነች ልጅ ናት። ዛሬ ለብዙ ፍቅረኛ ማቾች ትምህርት ይሆናል ብዬ ነው ማስበው። ለምን አንድ ቀለበት ሳያስሩ ቀለበትም አይደለም ትዳር ቦታ ሳይደርሱ ምንም ወንድና ሴት ጓደኛም ቢሆኑ ፍቅረኛ ማቾችም ቢሆኑ ግንኙነት እንደማያደርጉ የተረዳሁት እኔ ማለት ነው። ብዙዎች አሁን ፍቅረኛ ከያዙ ሮጦ አብሮ መተኛትን ነው የሚያስቡት። ኧረ በእናታችሁ አትርዱት እና ትምህርት ይሆናል ለኛ ላላገባ ነው። እኔ አግብቻለሁ አይዙ ያላገቡ እስቲ ያጂ ይሄው የፍቅር ግን አይደለም። እሺ አውሩ። የፍቅር አይደለም ግን እኔ እንጃ። እስቲ አውሩ። እና ትምህርት አለው፣ በጣም ትምህርት አለው። በተለይ ትናንሾች አላችሁ በ10 ቤት 20 ቤት ያላችሁ የምታዩት ይሄንን ቪዲዮ ለእናንተ ትምህርት ነው የሚሆነው። እሷ ሲጀመር ድሮም ከልጅነቷ እስከ እውቀት ቦታም አልደረሰችም። ገና ሕፃን ናት። ትምህርት የሚሰጥ ቪዲዮ ነው የምትለቀው ሁል ጊዜ ማለት ነው። ዛሬ ብዙ ነገር የተማራችሁ ይመስለኛል። ለፍቅርም ብላለች፣ ለእዩም መልስ የሆነ እዩንም ልጅ አለው ምናምን በተባለው ላይ መልስ የሆነ ይመስለኛል። ብዙ ነገር ትምህርት አለው። ለማንኛውም እኔ ትምህርቱ ላይ ነው ፎከስ የማደርገው ብዙም ጊዜ እሷን ቪዲዮ ማለት ነው። ብዙም ጊዜ አሁን ስለ ፍቅር ነው። አሁን ስለ ፍቅር ነው ስትጫወትም እንትን ስታብራራም የነበረው ሆነ ቦታ። እኔ ግን ትምህርቱ ቦታ ነው ፎከስ የማደርገው። ማርያምን ነው የምላችሁ። እና እግዚአብሔር መድኃኔዓለም ቸሩ መድኃኔዓለም ትልቅ ቦታ ያደርሳት ይቺ ልጅ፣ ትልቅ ቦታ ማለት ለብዙዎች ትምህርት ሆና ከመጥፎ ነገር ላይ እንዳይሄዱ እንትን እያለች በቪዲዮ እያሳየች ነው። ማን ወንድ ነው? እኔም አላመንኩም ነበር፣ ግን አምናችኋለሁ። አንድ ቤት እያደሩ በነገርሽ ላይ ላቋርጥሽ እና ሁለቱም ለአርያ የሚሆኑ ልጆች ናቸው አልኩኝ እኮ። እሷም እኮ ነው። አሁን እኔ እኮ እሷን ስላልኩ ሁለቱንም ነው የማጠቃልለው። አሁን ሀይሚዬ ስላልኩ ብቻ ነው እንዴ? እሱንም ነው የሚያጠቃልለው።
እሱንም ነው የሚያጠቃልለው። ለምን እጁ ላይ ስተኛ እንኳን ምን ያህል እንደቀፈፈውና ከእንቅልፍ ውስጥ ባነው እንደተነሳ አይታችሁታል። በጣም ጨዋዎች የሆኑ ብሩኬም በወንዱ በኩል ሀይሚዬም በሴቷ በኩል ትምህርት ይሁናችሁ ለሀገራችን ልጆች። በተለይ ሜዳ ላይ እየወለዳችሁ እየጣላችሁ ሜዳ ላይ የሚያድጉ ስንቶቹ አሉ። ስንት በሚሊዮን የሚቆጠር ነው። ኢትዮጵያ በተለይ ህፃን እየተሰቃየ ያለው ሜዳ ላይ ማለት ነው። እባካችሁን ከነዚህ ህፃናቶች ትምህርት ውሰዱ ነው የምለው። ትምህርቱ ላይ ነው። እኔ ስለ ፍቅርም አላቸው እግዚአብሔር ፍቅራቸውን አሁንም እንትና ይበልባቸው። ትምህርቱ እነሱ ይሄንን የሚለቁልን በአቅማቸው ትምህርት እንድንወስድ ነው። አንድም ነገር ፍቅርን ብቻ እንድንጫወትም አይደለም። እና እግዚአብሔር አክብራቸው። ጨርሻለሁ ነ ፍቅርዬ ሚውትሽን አንሽና አስተላልፊ። ፍቅር የልደታ ፍቅር የኔ ጓደኛዬ ፍቅርዬ ከምመጣ ለሌላ ሰው ስጫት። በቃ ቆይ ትንሽ ልናገር። አውሪ ሰላም። እኔ ደግሞ ስለ ቪዲዮ ሳይሆን ስለ እንትን ጀጅ የሚያደርጓት ሰዎች ማለት ነው። መጀመሪያ ቪዲዮው ጨርሳችሁ እዩት። ምን አይነት መልእክት አለው? ሁሌ አልጋ ላይ አትበሉ። ምን ሰራች? አልጋው ብቻ አትዩ፣ ስራዋም ይላት እና ጀጅ አታርጓት። መጀመሪያ ይግባችሁ የምትሰራው ነገር። እሷ ስትሰራ በትምህርት ነው የምትሰራው። ዝም ብላ ትሰራ። መግቢያው ምን አለች፣ መጨረሻው ምን ሰራች ብላችሁ ይላት። እኔ እንደዛ ነው የምለው። ቪዲዮ እኔ ተመችቶኛል፣ ትምህርትም አለው። ቀረሽ ሀንዬ የሆነ ነገር ልናገር ፈልጋለሁ ከቅርታ ጋር ማለት ነው። የረሳሁት ነገር ተፈቀደልኝ? አዎ እኔ ቆንጆ። ይኸው እነሱ በፍቅር የሚመጡት ሲጀመርም በፍቅር ስለመጡ ነው። በፍቅር አልጋ ላይ የሚሆን ምንም ላይ ትምህርት ሊሰጡንም የመጡት ከመነሻቸውም እስከ መድረሻቸው በፍቅር የተነሳ በፍቅር አያይዘው ነው እነሱ የሚመጡት። ለምን ለታዳጊዎች ነው እነሱ እያስተማሩም ያሉት ከልጅነታቸውም እስካሁንም 2 ዓመት ሲቆዩ ማለት ነው። አልጋ ላይ ለሚባለው ለእኛ አሉ ዘልዛላዎች አሉ። እኔም ዘልዛላ ነኝ ልበላችሁ፣ በቃ እንደ ራሴ ሙሲቄ ማለት ነው አለን። እንደነዚዎቹ ትምህርት ወስደው ለነገያቸው ልጆችን እንዳያበላሹ ነው። መነሻቸውም የፍቅር ላይ ስለሆነ ነው። አልጋ ላይም ቢሆን ምንም ነውር ያለው ነገር የለም። የነሱ ለእንትኖች ነው እየተናገርኩ ያለሁት፣ እሷን ለሚሳደቡት ማለት ነው። ምንም ሰድቧት ነገር የለም። የሚሰደብበትም ነገር ምንም ነገር የሰራችም ነገር የለም። እሱም ሆነ እሷ ምንም እሱም ምላሹ ላልገባቸው ሰዎች እኮ ገኒ ደጋግሞ መናገር ሳይሆን ላልገባቸው ሰዎች ንቆ ማለፍ ነው። የሚከተለው አይቶ ማየት። አይቶ ያየ ሰው ያላየ ገደል ይግባ። ስለዚህ እኛ ይዘን እሷን ወደፊት ነው እንጂ ለሚያንቋሽሿት ለሚሰድቧት እኛ ኬር መስጠት የለብንም ብዬ ነው። እየተሳደቡ ነው ላሉት ነው። እኔ አላየሁም የተሳደቡትን። በቃ ተእርሻቸው በቃ እርሻቸውና ወደ ራሳችን ወደ ቪዲዮ ሀሳብ ደግሞ አንድ ልናገር ፍቅር እኔ ያልኩት ደግሞ መልሰው እዩት ምን እንዳለች። ዛሬ እኮ የባሏን እንትን ስም ለማጽዳት ነው የመጣችው። መልሰው እዩትና ይግባቸው። ሲጀመር በደንብ አያዩትም ብሎ ነው ኮሜንትን ታርግማናት ኮሜንት የምሰጡትን ወደዚህ ቆርጦ የሚያመጡትን ወደ ቲክቶክ ሁላቸው ማለት ነው ዝም ብሎ ነው የሚያመጡት። መጀመሪያ በደንብ እዩት። መልሳችሁ ምን እንዳለች ሳይገባቸው ዝም ብሎ ኮሜንት እንትን መጽሐፍ ወደ ቆርጦ መምጣት እንትን አይደለም። ጀጅ ብታደርገው ሳጠፋ ነው። ዛሬ ምንም ያጠፋችሁ ነገር የለም። በደንብ እዩት። ቪዲዮ ይግባችሁ። ሁሌ ድንቁርና አትድንቁሩ። ሲጀመር እነሱ የሚወዱት የሚል ከሰከስ። እስቲ አንዳንድ ቦታ ልሂድና ስለ ሌሎችም ላውራ። እኔ አሁን በኦርቶዶክስ እምነት ላይ ላለ ነው ቁርባን ማለት እኔ እንጃ በጣም እኔ ቤተክርስቲያናችንን እንዳወረዱት ነው የምቆጥረው።